ይሄ ሶፋንያስ የሚባለውን ጋዜጠኛ ያጋለጠው ልጅ እኔ ራሴ ዩቲዩብ የራሱ ኦሪጂናል ዩቲዩብ ላይ ነው ያለሁት። እንዴት ያሉ ቪዲዮዎች እንደሚሰራ እዩ። ይሄ ነገር እኔ የሶፋንያስ ንጽህና አልመሰክርም። እርግጥ እኔ የማውቀው የለም ስለሱ። ግን ደግሞ ስለዚህ ልጅ ደግሞ እንድጠራጠር ያደረገኝ አንዳንድ ነገሮች አሉ። እዩ ዩቲዩብ ላይ እንደዛ አይነት ነገሮችን ነው የሚያዘጋጀው። ይገርማችኋል። ይሄ ልጅ ወጥመድ ላይ ገብቶስ ቢሆን ሌላ ቢዝነስ እየሰሩ በሆነ መንገድ ያልተስማሙ ወይም ኢንኬዝ የሆነ ነገር ሆኖስ ቢሆን የሚል እሳቤ አለኝ። እርግጥ እኔ አይመለከተኝም፣ የእነሱ ጉዳይ ነው። ግን እንደ አንዳንዴ እይታችን ሰፋ አድርገን ከመፍረዳችን በፊት ብናይ ጥሩ ነው የሚል እሳቤ ነው ያለኝ። ለምሳሌ የቴሌግራም ቻናል ቻት ላይ እዚህ ጋር መሰለኝ ያው እዚህ ጋር